ሰላም ጤና ይስጥልን። የተከበራችሁ የተወደዳችሁ ቤተሰቦች ሳውዲ አረቢያ አዳዲስ ህግ በጣም ከባባድ የሆነ ህግ አውጥታለች። ከነዚህ ህጎች መካከል ህገ ወጦችን የሚያጠነጥንና 1 ሚሊዮን የሳውዲ ሪያል እና እንደው ለመቃላት የሚከብድ ነው። 1 ሚሊዮን ሪያል ማለት እጅግ በጣም ብዙ ነው። 1 ሚሊዮን ሪያል እና 15 ዓመት ለእስራት የሚያቆይ አዳዲስ ህግ አውጥታለች ማለት ነው። እነዚህንና ሌሎችን ተያያዥ መረጃዎችን ላጋራችሁ ነው የመጣሁት። ከመጀመራችን በፊት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ እያረጋችሁ ሼር እያረጋችሁ ተደራሽ እንዲሆን አድርጉ። ከቲክቶክ የመጣችሁን ቤተሰቦች ሁላችሁም ሰብስክራይብ እያረጋችሁ ማለት ነው። ኦስካ ጋዜጣ ነው እንግዲህ ይህን መረጃ በይፋ ያወጣው ማለት ነው። እነዚህ መረጃዎች ለእናንተ ለማካፈል እኔም ይዤላችሁ መጥቻለሁ ማለት ነው። እስኪ ከመጀመሪያው ከህገ ወጦች ወይም ከተያዙ ሰዎች ስንመለስ የጋራ መስክ ዘመቻ ውጤት ከኦገስት 13 እስከ ኦገስት 19 ማለት 3 4 5 6 7 8 9 6 ቀናት ውስጥ 7 ቀናት ውስጥ ወደ 13000 የሚጠጉ ህገ ወጦች ተይዘዋል ማለት ነው። በሁሉም ሳውዲ አረቢያ ክልሎች የተደረገ ፍተሻ በጠቅላላ 14000 ህገ ወጦች ነዋሪ 14260 ህገ ወጥ ነዋሪዎች ተይዘዋል ይላል። 6900 የኢቃማ መኖሪያ ፍቃድ ህግ የጣሱ ናቸው። 3982 ደግሞ የድንበር ህግ የጣሱ ማለት ነው። ሰሞኑን እንግዲህ አይታችኋል። ህገወጥ ሰዎች ህግ መኖሩ ለዚህ ይጠቅማል። ህግ የጣሱ ሰዎች በየድንበር አካባቢ ማለት ነው። 3379 ደግሞ የስራ ህግ የጣሱ ናቸው። በከፊሎቻቸው የሚጠፉ ሴቶች፣ የሚጠፉ ወንዶች ብቻ በጥፋት የስራ ህግ የጣሱ ማለት በተቀጠሩበት ውል ህግን የተላለፉ ማለት ነው። ድንበር ለማቋረጥ ሲሞክሩ የተዋዙ ወደ ወንድ ከሴትና ከወንድ የቱ ነው? ወደ ሳውዲ ለመግባት ሲሞክሩ የተያዙ ድንበር አቋርጠው ማለት ነው 1524 ሰዎች ናቸው። 63% የኢትዮጵያ ዜጋ ናቸው ማለት ነው። ከነዚህ ሁሉ 63% ኢትዮጵያ ናቸው። 36% የየመን ዜጎች ናቸው። 1% ሌላ ሀገር ዜጎች ናቸው። የሚገርመው ነገር እኛና የመኖች ነን። እኛ ከየመኖች 2 እጥፍ እንበልጣለን ማለት ነው። እኛና የመኖች ናቸው የሳውዲ ላይ በጣም ህግ እየጣስን ያለ ነው ማለት ነው። የሌላ ሀገር ዜጋ አንድ ዜጋ ብቻ ነው፣ 1% ብቻ ነው። ሌሎቻችን ግን የኢትዮጵያ እና የመን ዜጎች ናቸው። ከዚህ ሁሉ ደግሞ በፐርሰንት እኛ ነን ትልቁ ማለት ነው። እንግዲህ ሀበሾች በእንደዚህ በህገ ወጥ ጉዞ በጣም የምንታወቀው እኛ ነን። ህግ የምንተላለፈው እኛ ነን ማለት ነው። 63% ማለት ነው። ከሳውዲ ለመውጣት ሲሞክሩ የተያዙ 68 ሰዎች ወደ እኛ ይሄ ብዙ ጊዜ እኛ እንትን አይለንም። የኛ ኢቃማ ለማስተካከል ምናምን የሚወጡ አሉ፣ ግን አብዛኛው ጊዜ እኛን አያጋጥመንም። በመሸኘት የማረጋገጥ እንትን ተደርሶባቸዋል ማለት ነው። በሂደት ላይ ያሉ እርምጃዎች 31922 ህገ ወጦች ማለት ነው። ይሄ ሁሉ የኛ ዜጋ ነው። ህገ ወጦች 29961 ወንዶች ናቸው። 29961 30,000 በሉት። 30,000 ወንዶች የኢትዮጵያ ነው አብዛኛው በፐርሰንት እንደተሰላው ማለት ነው። እና የየመኖች ናቸው 1961 ሴቶች ናቸው። ያው የታወቀ ነው። አበሻ ነው በእንትን በህገወጥ በአብዛኛው ጊዜ እስር ቤት ያለ ህገወጥ እንትን ነው። የሚጮህልንም የለም። እስር ቤትም ላሉ እህት ወንድሞች የሚጮህላቸውም የለም። ይሄ የታወቀ ነው። እንዲሁም የጉዞ ሰነድ ለማዘጋጀት ምናምን አንዳንዶችን የምህረት አዋጅ ምናምን አድርጎላቸዋል። ዋናውና ከባዱ ደግሞ የወጣው ህግ በትናንትና የወጣው ህግ ከባዱና እኛን ታርጌት ያደረገ ከባዱ ህግ እሱን ላንብብላችሁ። ከባዱ ህግ መስኪና ምናምን እስከ ማስወረት የሚደርሰው ማለት ነው። የሀገር ውስጥ ሚኒስቴር ማስጠንቀቂያ ይላል። ማስጠንቀቂያ ማለት ነው። ማንኛውም ሰው የድንበር ህግ የጣሱ ሰዎችን ከህገ ወጡ ነው እነሱ ህገ ወጦችን የሚደግፍ ማለት ነው። ሰዎችን ወደ ሀገር ውስጥ እንዲገቡ ያመቻቸ ማንኛውም ሰው የድንበር ህግ የጣሱ ሰዎችን ማንኛውም ሰው ማለት ነው የሳውዲ ህግን ጥሰው ድንበር ጥሰው ወደ ሀገር ውስጥ እንዲገቡ ያመቻቸ
ድንበር ላይ ተቀብለው በመሸዋርም በምንም የተቀበሉ ሰዎች ልብ ብላችሁ ያዙ። ያጓጓዘ በመኪና ማለት ነው። በመኪና በምንም ይሁን እነሱን ያጓጓዘ መጠለያ የሰጠ መጠለያ ለምሳሌ በህገ ወጥ መታ ያንቺ እህት ያንተ ወንድም መጥቶ መጠለያ ከሰጠህ እናንተ ቤት ካሳረፋችሁ ኢጃዛ ቤት ካሳረፋችሁ በማንኛውም ሁኔታ እናንተ ጋር ካሳረፋችሁ ወይም ማንኛውም እርዳታ ያደረገ ሰው ማንኛውም እርዳታ ውሃ መስጠትም ይሁን ምግብ መስጠትም ይሁን ማሳረፍም ይሁን እርዳታ ያደረገ ሰው ማለት ነው። ለህገ ወጦች እርዳታ ሲያደርግ ለተያዘ ሰው ማለት ነው። ገባችኋ? የኔ ወንድም በህገ ወጥ እየመጣ ለሱ ትብብር ማድረግ ከሆነ ምንም አይነት ትብብር ነው የሚለው ወይም ምንም አይነት እርዳታ ማለት ነው እስከ 15 ዓመት እስራት ከባድ ነው። 15 ዓመት እስራት 15 ዓመት እስራት ማለት በጣም ከባድ ነው። ይሄ ብቻ ደግሞ አይደለም። ታስሬ እወጣለሁ ልትል ትችላለህ። 15 ዓመት እድሜ ነው የሚባከነው ልትል ትችላለህ። 15 ዓመት 1 ሚሊዮን ሪያል መቀጮ ይቀጣል። የማጓጓዥ 1 ሚሊዮን ሪያል ማለት ስሩት እስኪ በእኛ በኢትዮጵያ እኔ መስራት ለራሱ አልችልም። 1 ሚሊዮን ሪያል ይቀጣል ይላል። እንዲሁም ይላል ማጓጓዣ መጠለያ ቦታው ይወረሳል። ለምሳሌ መኪና ኑሯችሁ በዛ መኪና ህገወጥ ሰዎችን መሸዋርም ይሁን ወደ ህዝብ ማስገባት ይሁን የምትሰሩ ሰዎች የምታስገቡ ሰዎች የእናንተ ንብረት መኪናም ሊሆን ይችላል፣ ቤትም ሊሆን ይችላል። ያ ንብረት የእናንተ ንብረት ይወረሳል ማለት ነው፣ ይወሰዳል። እናንተም 1 ሚሊዮን የሳውዲ ሪያል እና 1 ሚሊዮን የሳውዲ ሪያል እና የእናንተ ንብረት ጭምር እንዲሁም 15 ዓመት እስራት ይጠብቃችኋል ማለት ነው። በሰሞኑ እንግዲህ ይሄ ነገር ብዙ ጊዜ እንደዚህ ህጎች የሚጠብቁትና የሚወጡት በራሳችን ጥፋት ነው። ሰሞኑን በበረሃ ላይ ይሄ መገዳደል የእርስ በርስ እንትን መባባል ለዚህ ለእኛ ነው ከፍተኛ ጦስ ኢትዮጵያ እኛ ላይ ነው በቃ ያየው እኛ ላይ ነው የመጣው ይሄ ጦስ ማለት ነው። እዛ ጋር ሲገዳደሉ የራሳችን ዜጎች አበሾች ራሳቸው በከፈቱት ጦስ እኛ ለዚህ ህጋዊዎቹንም ህጎች ይጠብቃሉ። በቃ አሁን ፍተሻ ላይ ምናምን ህግ የሚጠብቀው እኛ ላይ ነው። ሀበሻ ከተባልክ ኢቃማ ትጠይቃለህ ቀጥታ። ለምን ሰው ሀገር ላይ መጥቶ የማይተዛዘን የማይተባበር ዜጋ ማለት ሀበሻ ነው። ስለዚህ እነዚህ ህጎችን የጣሳችሁ ሰዎች የምጥሱ ሰዎች እነዚህን ህጎች ታርጌት እንድታደርጉ ጥብቅ ማሳሰቢያ ነው ያወጣው ማለት ሚኒስቴሩ እነዚህን ህጎች ሲያወጣ አሁን ትናንትና ነው እነዚህ ህጎች ይወጡት። ለምን ራሳችን በከፈነው ጦስ መነጋገሪያ ነው የሆነው። በሳውዲ ሚዲያዎች መነጋገሪያ ነው የሆነው። በሳውዲ ሽርጦች መነጋገሪያ ነው የሆነው። ህግ ተከትለን የማንሄድ እኛ ነን። ስለዚህ እነዚህን ህጎች ልንከተልና እማንከተል ደግሞ የሚመጣብንን ጦስ የሚመጣብንን መከራ ማወቅ አለብን። ስለዚህ ሁላችሁም እነዚህን ህጎች ለሰሙትም ላልሰሙትም እንዲደርስ ሼር አድርጉ። በህገ ወጥ የሚመጡትም በህጋዊ መንገድ እንዲመጡ ምከሩ። በህገ ወጥ ሰው አታምጡ። እህታችሁም ወንድማችሁን ሁላችሁም በህገ ወጥ መንገድ ሰው አታምጡ። ነገሮች በጣም ከምታስቡ በላይ ድንበር ላይም ከብደዋል ማለት ነው። ስለዚህ በህጋዊ እንዲመጡ ነገሮችን በህገ ወጥ ከሚመጡ በፍሪ ኢቃማ መጥተው ቢቀመጡ ይሻላል፣ በህገ ወጥ ከሚመጡ ማለት ነው። ስለዚህ ሁላችሁም ይህን ህግ ላልሰሙት እንዲሰሙ ሼር በማድረግ ላይክ በማድረግ ቻናሉን ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ለሁሉም እንዲደርስ አድርጉ። ኢቃማ ኑሯችሁ ስራ ያጣችሁ ሰዎች በቀጣይ ቪዲዮ ስራ የምታገኙበትን አንዳንድ መረጃ ሰጣችኋለሁ። አሉ ሳውዲ ላይ አፕሊኬሽኖች አሉ፣ ስራ የምታገኙባቸው አፕሊኬሽኖች አሉ ማለት ነው። 2-3 አፕሊኬሽኖች አሉ በጣም ምርጥ ስራ የሚቀጥሩ ከ1500 እስከ 2000 ብር ደሞዝ የሆኑ በጽዳት በተለያዩ ስራዎች በጽዳት በሹፍርና በምግብ አሉ። እነሱን በቀጣይ ይዤላችሁ ልመጣ ኢንሻአላህ ሞክራለሁ። እነሱን ይዤላችሁ ልመጣ እችላለሁ። ከወዲሁ ልሰናበታችሁ ነው። ሁላችሁም ቻናላችንን ሰብስክራይብ ያደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተደራሽ እንዲሆን አድርጉ ማለት ነው። ከወዲሁ ልሰናበታችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ይሄ መረጃ ለሁሉም ሼር እያደረጋችሁ ተደራሽ አድርጉ ማለት ነው። ስላዳመጣችሁን ቁጭ ብላችሁ ስላዳመጣችሁ ከቲክቶክም ከምንም የመጣችሁ ቤተሰቦች ከልብ አመሰግናለሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ
መልካም ጊዜ